በጥምረቱ ዙሪያ አንደኛው ተቃውሞ የመርህ ተቃውሞ ነው። ከአማራ ዘላቂ ጥቅም አንጻር እና ከሌሎቹ ያለመታመን ሌሎቹ ኃይሎች ይታመናሉ አይታመኑም፣ ዘላቂ ጥቅማችን የነዘኞቹ ኃይሎችና የአማራው ዘላቂ ጥቅም በተለይ ከህልውና ትግል አንጻር ያለ ስጋት ተመርኩዞ የሚቃወም ኃይል አለ። ሁለተኛ አሁን የአማራውን ኮዝ ያዝን ያለው ኃይል ፌር ባልሆነ መንገድ የተቆጣጠረና ለሌሎቹ ኢንተረስት ያደረ ነው ብሎ የሚያምን ኃይል አለ። ይሄ ፍላጎትን መሰረት ያደረገ ተቃውሞ ነው። አንዳንድ ወንድሞቻችን ደግሞ እንዲሁ በአንዳንድ በአካባቢ ጉዳዮች ላይ ለምሳሌ አሁን በወልቃይት ጉዳይ ላይ አንዳንድ ወንድሞቻችን እንዲሁ ከመርህ አንጻርም ሳይሆን እንዲሁ የሚቃወሙም አሉ። እነዚህ ሁለቱ ከግንዛቤ መግባት አለባቸው። ግን ሁለቱም የየራሳቸው ኮንሰርን አላቸው። ምሳሌ የወልቃይቱን ጉዳይ በተመለከተ በጣም አጥብቀው የሚቃወሙ ልጆች በአንድ በኩል ስህተት የሚሆኑበት አለ፣ በሌላ በኩል ደግሞ ልክ የሚሆኑበት ያለ። ራቀ ድምፄ በደንብ እየተሰማ አይደለም፣ ያስተጋባል። እስኪ ለማስተካከል አሁን ይሰማል? ማሙሽ ቆንጆ ነው፣ ቆንጆ ነው። ይሰማል፣ ይሰማል። ይሄ ከወልቃይት አንጻር ያነሳሁት ሁለት አይነት ነው። ትክክል የሚሆኑበትም አለ፣ ስህተት የሚሆኑበትም አለ። ክሊር ለማድረግ ከመርሃችን ጀስት አካሄዳችን ልገምገመው ብዬ ነው። ትክክል የሚሆኑበት ስህተት የሚሆኑበትን ላስቀድመው። ስህተት የሚሆኑበት አንዳንዶቹ ብላይንድሊ በቃ ከወልቃይት አንጻር ብቻ የሚያዋሉ እሱ ትንሽ ስህተት ነው ብዬ አስባለሁ። ግን ደግሞ ትክክል የሚሆኑበት መንገድ አለ። እሱ ምንድን ነው? በአማራው እንቅስቃሴ በፋኖ እንቅስቃሴ ያለው ነገር ፌር እንዳልሆነ እንረዳለን። ያ ፌር ያልሆነ ጉዳይ ደግሞ ጥቅማችን አያስጠብቅም ብሎ መታገላቸው ልክ ነው። እኔ ከአሁን በፊቱ እንዳለው 100% ወስጄም አላወግዛቸውም። ምክንያቱም በአማራው ውስጥ ያለው እንቅስቃሴ በባለፈው አፋብንን ለመመስረት የተወሰዱ ሜጀርመንቶችን አይታችኋል። የእርስ በርስ ላይ የተደረጉ ብዙ ሴራዎች አሉ። ያን ካደረግክ በኋላ የሆነ አካባቢ የኔን ጥቅም አታስከብሩም ብሎ ቢነሳ መፍረድ የለብህም። ስለዚህ እነዚህ ምክንያቶች አሉ። በአጠቃላይ ግን ጥምረቱን በተመለከተ አስረስም የሞንጆሪኖም ንግግር እኔ የሞንጆሪኖ ንግግር ስህተት አለው ብዬ አልናገርም። እኛ ነን እንጂ እኮ በግድ በየቀኑ እየወጣን ጽምዶ የምንላቸው እነሱ አንድም ቀን ለፋኖ ሪፕላይ ሰጥተው ፊድባክ ሰጥተው አያውቁም እኮ። በግድ ሲጠየቁ ምናምን እንደው የፋኖ ሚዲያዎች ብዙ ተናግረዋልና ብለው ሸም እንዳይዘው የሚመስል ነገር ከመናገር ያለፈ በፍጹም ምንም ብለው አያውቁም። እና ትክክል ነው፣ አነጋገሯም ልክ ነው። በመጨረሻው ሰዓት ይሄ ጥቅማችሁ ጋር እርት ይቅርታ ላቋርጠ። እኛ እኮ አልተቃወምንም። እኛ እኮ ደስ ብሎናል። ለምደው ደስ ያለን እውነቱን ስለነገረችን በጣም ያመሰገንናት። እንደውም ትግሉ ቅዱስ ጦርነት ስለሆነ ነው እግዚአብሔር ያጋለጣት። ገብቷል? ቅዱስ ጦርነት ስለሆነ ነው። ለሱም ደግሞ ማረጋገጫ እሱ ሰጠላት መጥቶ እና እኛ እንኳን ነገረችን ታንኪዩ ብለናታል። እግዚአብሔር ይስጣት ብለናለች። አዳምጫችኋለሁ። እኔም እኮ እናንተን ደግፌ ነው አዳምጫችኋለሁ። ግን ምንድን ነው አሁን ብዙ ሰዎች ሚስጥር እንዳወጣች ምናምን ወይ ደግሞ በስተት እንደተናገረች ወይ ደግሞ እንደተበላሸባቸው የሚናገሩ ስላሉ ለነዛም ጭምር ብዬ ነው። ታች ካሉት አድማጮች ትክክል ናቸው። ምክንያቱም ዘላቂ የጋራ ጥቅም የለንም ብለህ በመሪህ የምንቃወመውን ሰዎች ኮንሰርን እሷም ያላት ኮንሰርን የመጨረሻ ላይ ይሄ ነው አውትካሙ የሚሆነው። ዞሮ ዞሮ የራሳችን ጥቅም ለማስከበር መጨረሻ ላይ የሚፈጠር ነገር አለ ብላ መናገሯ ፋክት ነው ማለት ነው። እና አስረስ ሁል ጊዜ ራሳቸውን የሚያመልጡ አሁን አስረስን ካያችሁት 4 የሚጋጭ ነገር ተናግረዋል። መጀመሪያ ሲጠይቅ የለንበትም አለ። የሆነ ታይም ላይ ተመልሶ መጥቶ እንሰራለን አብረን አለ። የሆነ ታይም ላይ ሲመጣ አይ በመርህ ደረጃ ነው ያልነው አለ። የሆነ ታይም ላይ መጥቶ ደግሞ አሁን አገዛዙ የጀመርነው ጥምረት ያበቃለታል ብሎ ደመደሙ። እንግዲህ 4 አይነት አስረሶችን ያይቻለሁ። ስለዚህ አሁን በሞንጆሪኖ ንግግርና በሌሎቹ ላይ ያለውን ውዝግብ የፈጠረበት ጋዜጠኛውም ሲጠይቀው የተወዘገበው አስረስ ሁል ጊዜ አቴንሽን ሲከር ነው። ጥሩ የሚናገር ሰው ቢሆንም ያንን ኦዲየንስ ስለ ኮንሲስተንሲው ሳይሆን ይሄንን የምናገረው ንግግር ምን ያህል ያስደምማል፣ እኔ ሚዲያ ላይ ምን ያህል ሰው ሰምቶኛል የሚል ብቻ ነው የሚመለከተው። እና አፋብንም ደግሞ በዚህ በኩል ትልቅ ድክመት አለበት። እንደዚህ አይነት ፍላጎት ያላቸውን ሰዎች ብቻ ነው እየላካ ያለው እስካሁን ድረስ። ይሄ በተደጋጋሚ የሚታይ ነገር ነው። እኔ ግን አንድ ነገር መናገር የምፈልገው ለምንድን ነው ጥምረቱን እኛ በስጋት የምናየው የሚለውን ነገር ምናልባት
እናንተም ካላችሁ ምክንያት ጋር ማች ላያረግም ይችላል። የኔን ግን ማስቀመጥ ፈልጋለሁ። ምናልባት ፋኖ ጋር ያላችሁ ሰዎች እዚህ የምታዳምጡ ካላችሁ ኮንሰርናችንን በደንብ አድርጋችሁ አዳምጡ። የመጀመሪያው የኛ ኮንሰርን የህልውና ትግል ብለን ስለተነሳን በፖለቲካ አይን ብቻ ውሳኔ መወሰን ስለሌለበትና ከህልውና ትግላችን የአማራን ዘር መጥፋትና መፈናቀል መዋቅራዊና የአስተሳሰብ ውጤት ነው ብለን ስለምናምን በዚህ ውስጥ አስተዋጽኦ ያላቸውና ይሄ አስተሳሰብና መዋቅር መለወጥ የለበትም ከሚሉት ጃይንት አካላት ደግሞ ኢትዮጵያ ውስጥ ካሉት ኦነግና ህወሓት ሁለቱ ስለሆኑ ነው። አሁን ብልጽግናም አለበት። ያው ብልጽግና ኦልሬዲ እየተዋጋ ነው ስለሆነ። ስለዚህ እነዚህ አካላት በማንኛውም መስፈርት ወያኔ ባለፈው ከ1 ሚሊዮን ገደማ ህዝብ ያለቀበት ጦርነት ሲደረግ ያነሳችው ምክንያት ህገ መንግስቱን ሊቀይሩብን ነው፣ የአህዳውያን ስርዓት ሊመጣብን ነው የሚል ነው። እንግዲህ ከ700,000 ሰው በላይ እንደተባለው እስኪያልቅ ድረስ ህገ መንግስቱ እንዳይቀየር ብሎ የተዋጋ ኃይል ከአማራ ፋኖ ጋር ለመተባበር ብሎ ሊቀይረው አይችልም። ሀሳቡ ከትግራይ ከ700,000 ነፍስ አይበልጥበትም የአማራ አጋርነት ለዚህ ኃይል። አንዱ ጥያቄያችንና ኮንሰርናችን ይሄ ነው። ይሄ ብቻ አይደለም ችግሩ። ወጥተው በአደባባይ የአማራ ህዝብ እየተገደለ ያለው በተሳሳተ በሰራነው ትርክትና የብሔር ፌዴራሊዝም ጨቋኝ ተጨቋኝ ትርክት የብሔር ፌዴራሊዝም መዋቅር ሰርተን በየክልሉ ሸንሽነ ነው እንደ በዳይ ታይቶ መገደሉ ልክ አይደለም። ይህንን እኛ ወያኔዎች እኛ ተጋሮች በፍትህም ልንጠየቅ ዝግጁ ነን። የተጋሩ ታጋዮች ይቅርታ ወደ ህዝብ እንዳይሄድብኝ፣ እኛ ቲፒኤልኤፎች በትግል በሽግግር ጊዜም ልንጠየቅ ዝግጁ ነን። ነገር ግን አሁን ደግሞ የጋራ ህልውና ስላለን ይሄንን ውጠን ይሄ ለአማራ ህዝብ እንዲቀየር እንዲነቀል ተማምነን አብረን እንሰራለን። ፋኖ ሆይ ኮዝህ ኮዜ ነው ብሎ ቢናገሩ ቢያንስ በትርክ ደረጃ የሚቀየር ጭንቅላት ስላለ እሱን አላደረጉም። ሌላው ደግሞ ይሄንን አጋርነት ለመፍጠር ከአማራው ውስጥ እነሱ የሚያምኑት ኃይል ለማምጣት 2-3 ዓመት የተሰሩ ስራዎችን ስላየን ነው የፈራ ነው። 2-3 ዓመት ይህንን ለማድረግ የሚመቻቸውን ኃይል ለማምጣት በአገዛዙም በወያኔም በፋኖም ውስጥ ባሉ አካላት በሶስተኛ አካላትም በግንቦት ሰባትም በመሳሰሉትም ከጀርባ ሲሰራ የነበረው ስራ ለዚህ የሚያመች ምናልባትም የአማራን ኢንተረስት አሳልፈው አይሰጡም፣ ለወያኔ ኢንተረስት አያጋድሉም፣ ፖለቲካ ይችላሉ የተባለው አካላት የተገፉበትን ደጋፊዎቻቸው የተገደሉበትን ድርጅታቸው የፈረሰበትን ሂደት 2 ዓመት ስለተከታተልን ስጋታችን ይሄ ነው። ከዛ ለነሱ የሚመቻቸው የሚመስላቸውን ኃይል ካመጡ በኋላ የመጣው አንድነት በቀጥታ የነሱን ኢንተረስት የሚያሟላ ሆኖ ስለታየ ምልክት ልሰጥ እችላለሁ። እንደሱ የምትለው ምን አይነት ነው ትሉ ትችላላችሁ። ለምሳሌ የአፋሕድን መፍረስ ሽምግልና ተብሎ ከዛ በፊት የአፋሕድ ደጋፊ አመራሮች 78 አመራሮች የተገደሉበት ሁኔታ ዘመቻ መተው ተራሮች ዘመቻ ምናምን ይደረጉ የነበሩ የ2 ዓመት የሚዲያ ዘመቻዎች በአፋሕድ አመራሮችና በአጠቃላይ በመስመሩ ላይ እሱን እንደ ማስረጃ ወሰዱት። ያ ሁሉ ተደርጎ የሚፈሩትን አካል ኢሊሚኔት ያደረጉ ያክል ወሰዱት። አጥፍተው እነሱ በበላይነት ሲቆጣጠሩ ነው ይሄን ነገር ይፋ ያደረጉ ያሉት። ይሄኛን ያሰጋናል። ኢንተረስታቸው ወይም ደግሞ ታማኝነታቸው ይሄንን አድርገው አጽድተው የመጡለት ኃይል ነው ብለን ስለምንሰጋ ነው። ትልቁ ስጋታችን ይሄ ነው። ሌላው ደግሞ አፋብን በተመሰረተ ጊዜ የስምምነት ሰነድ አላቸው። እኔ 2 ጊዜ ተችቸው 2 ቪዲዮ ሰርቼበት ጽሁፍ ጽፌበት ከዛ በኋላ ደብቀውታል። አልፎ አልፎ የሚያወሩት ስለ መተዳደሪያ ደንብ ነው እንጂ ስለ ስምምነት ሰነዱ የስምምነት ሰነዱ አክቹዋሊ ሮድማፕ ነው። እንዴት መታገል አለብን፣ የአማራ ህዝብ በምን መስመር ይታገል፣ የትግል መስመር የሚያስቀርጽ ነው። ሮድማፕ ነው። ያ ሮድማፕ የተስማሙበት ሮድማፕ የብሔር ፖለቲካ ፐርማነንትሊ እንደሚቀጥል አስቀምጠዋል። እሱን ተችተናቸዋል። 2 ተችተናቸዋል። እኔ ስም አልጠራም። ትልልቅ ወንድሞቼ መጥተው ሊከራከሩ ይሞክረዋል። በተሳሳተ መንገድ ነው የተረዳሁ ምናምን ብለው በውስጥ መጥተው ሊያስረዱ ይሞክረዋል። ከዛ ውስጥ ካሉበት ምሁራኖች ግን መጨረሻ ላይ የተማመን ነው እኔ ያልኩት ነው የሆነው። አብዛኛዎቹም አሁን ገብቷቸው ተረድተው መቃወም ጀምሯል። ራሳቸው ያሉበት ሰዎች ካለፈ በኋላ አሁን ደብቀውታል ዶክመንቱን። ሀሳባቸውን የመቀበላቸውን ለማስረዳት ነው ይሄን ያመጣሁት። ሀሳባቸውን የወያኔዎቹና የሌሎቹን ኢንተረስት ከአማራ ህልውና በላይ ተቀብለው በዶክመንት ጽፈው አምጥተውታል። ዶክመንቱን የዛሬ 2 ሳምንት ግሩፕ ላይ አጋርቼዋለሁ። የሚፈልገው ሰው ካለ ልልክለት እችላለሁ። ከገጽ 8 እስከ 11 ያለውን ስታነቡት ፎር ዘ ጄኔሬሽን ከዚህ በኋላ አማራ በማንነቱ እየተደራጀ ሌላውን በማንነቱ እየተደራጀ እንደሚቀጥልና ይሄ ብሔር መዋቅሩ እንስስት አድርገው አስቀምጠዋል። ያ የአማራ ዘር ማጥፋት ይቀጥላል ማለት ነው። ለእኔ እኛ የምንገደለው በመዋቅርና በአስተሳሰብ ነው። ይሄም ናሽናሊዝም ኢትዮጵያ ውስጥ
ናሽናሊዝም ሲመሰረት አማራ ጨቋኝ ተደርጎ የተመሰረተ ስለሆነ መዋቅር ውስጥ ካለ ድረስ ሶማሌ ቢወጣ ተመሳሳይ ጣፈንታ ነው የሚገጥመን፣ አፋር ቢወጣ ተመሳሳይ ጣፈንታ ነው የሚገጥመን፣ ራሱ አማራው ቢወጣ ተመሳሳይ ጣፈንታ ነው የሚገጥመን። ለ5 ዓመት ምናምን እረፍት ልታገኝ ትችላለህ ምናልባት። ከዛ በኋላ ተደራጅተው ሌሎቹ አወርዱህና ቪሸስ ሰርክል ነው ተመልሶ ዘር ማጥፋቱ ይቀጥላል። እና ከዘላቂ ጥቅም አንጻር ይሄንን ስናስበው ትክክል አይደለም። ሌላው ከነ አጋርነቱን ሲመጡ ከጠቅላላው አማራ ጋር ሳይሆን ከሚፈልጓቸው አካላት ጋር ብቻ አድርገውት ስለመጡ አማራ ወስኖ ያመጣው ነገር አይደለም። ለምሳሌ እነ ዘመነ ከፊት እንዲመጡ አገዛዙም ኦነግም ቲፒኤልኤፍም ይፈልግ ነበረ። በግልጽ ነው የምናገረው ይሄንን። የዚህ ምክንያቱ ምንድነው? ከቲፒኤልኤፍ ጋር ቁርሾ ብዙ የለም ተብሎ ስለሚታሰብ ነው። እና አርበኛ እስክንድርን ገፍቶ እነ ዘመንን ከፊት ለማምጣት ያ ሁሉ ግብግብ የተደረገበት ምክንያት ከቲፒኤልኤፍ ጋር ጎጃም እንግዲህ ጎጃም የኛም ነው አይደል? ጎጃምም እኛ ነን፣ ሌላውን ቦታ እኛ ነን። ግን በአጋጣሚ በጦርነቱ ወቅት ለትግራይ አዋሳኝ አይደለም የጎጃም ምድር፣ የወሎና የጎንደር ከዛ ቀጥሎ ሸዋ ነው የተገኘው በዚህ። ስለዚህ ይሄ ቂም ስለተገባባ በፖለቲካው የበላይነቱን እንዲወስዱ የተፈለጉት እነ ዘመነ ናቸው። ይሄ ደግሞ ራሱን የቻለ ሌላ ራሱን የቻለ እንትን ያመለክታል። ኢቭን እነ ዘመነ እንዳይታመኑ የሰው አየህ የተቆጣውን ኃይል ቁጣ ካወቁ በኋላ ግን ለቁጣውና ለቁስሉ ግድ የማይሰጠው አካል ለመምረጥ ሲመጡ ይሄ ራሱን የቻለ አሁን ትናንት እነ ጀዋር እንዳደረጉት ሰልጥ ምናምን ብለው ሊከፋፈሉ እንደሞከሩት አይነት አደገኛ ነው ይሄን ስናየው። ስለዚህ እነዚህ ምልክቶች ስታዩ ትረስት ሊኖራችሁ አይችልም። መሬት ያለው የሚሞተው ፋኖ የታመነ ነው፣ ግን ደግሞ የሚመራው በሎጂስቲክ ነው፣ የሚመራው በሪሶርስ ነው፣ የሚመራው በሰው ኃይል ነው፣ የሚመራው በድርጅት ነው፣ የሚመራው በአስተሳሰብ ነው፣ በትግል መስመር ነው። ይህን የተቆጣጠረው አካል ኢንዳይሬክትሊ እኮ አሁን እኮ አብይ ነው የሚመራው ማለት እኮ ይቻላል። አፋብን እስካለ ድረስ በአስተሳሰቡ ደረጃ ስናየው ቢኮዝ እኛ የምንዋጋውን አስተሳሰብ የሚሸከም ኃይል መጣብን። እሱ ብቻ አይደለም፣ እስካሁን ዘር ማጥፋት ተፈጸመብን ብለን የምንከሳቸው አካላት ኦነግና ህወሓት ነበሩ፣ ፕላስ ስርዓቱና የስርዓቱ ድጋፊ ብለን አሁን እሱ መክሰስ እንዳንችል እየተደረገን ነው። የዘር ማጥፋቱን እንኳን ከዚህ በኋላ እንኳን በትግል ባይጠቅሙን የዘር ማጥፋቱን ከሰን ነገ ተከሳሽ እንኳን እንዳናቀርብ እየተደረገን ነው። አሁን በወለጋ ስንገደል እኛ የምንጠረጥረው በዛ ውስጥ ያለ ታጣቂን በሙሉ ነው የምንጠረጥረው። ሶስተኛ አካል ገብቶ እስኪያጣራ ኦነግ በለው የኦሮሞ ልዩ ኃይል ኦር መከላከያ በለው በዛ ውስጥ ያለ በዛ ምድር ያለን ታጣቂ ሁሉ ነው መጠርጠር ያለብህ። በዚህ ውስጥ ምን እየተፈጠረ ለአጋርነት ሲባል አገዛዙ ብቻ ነው እንጂ ኦነግን አትንኩብን የሚል ኃይል ተፈጠረ ከውስጣችን። ይሄ ማለት ጄኖሳይዱን ዲናያል እየተሰራበት ነው። ነገ የምንከሰው አካል አይኖርም። አገዛዙ ከመምጣቱ በፊት ጀምሮ ለስንት ዘመን ተጨፈጨፍን ብለን ኦነግ ስንከስ የነበርን ሰዎች ዛሬ ኦነግን ተከላካይ እንድንሆንም እየተገደድን ነው። ይሄ ራሱን የቻለ ኮንፊውዥን ነው። ስለዚህ እኛ ከመርህ አንጻር ነው ይሄ ነገር ትክክል አይደለም ይሻል ነበር ብለን የምናስበው። ለምሳሌ እኔ አቢሲኒያ ነው አይደለም ምለው ሰሜን አቢሲኒያ የሚለውን የብዕር ስም ያወጣሁት የሰሜኖችን አንድነት በመፈለግ ነው። በብዙ ጊዜም ሰብኬያለሁ። ይህንን የሰሜኖች አንድነት የምፈልገው ግን የትግራይም ሆነ የአማራ የኢትዮጵያ ሕዝብ በጠላው በህወሓትና አማራን ዘር ማጥፋት እከላከላለሁ ብሎ በተነሳው ፋኖ በታጣቂዎቹ መካከል ሐሳብና ዲሞክራሲ በማይንሸር ታጣቂ የዲሞክራሲ ኃይል አይደለም በማይንሸራሸርበት አይደለም እንዲወከል የምፈልገው በሁሉም ኃይል ነው። ማህበረሰብ ብዙ አይነት ኃይል ነው ያለው። ለምሳሌ አማራና የትግራይ የሰሜን ግንኙነት መጀመር ያለበት በምንድን ነው? በሰላማዊ ትግል እንቅስቃሴ የሚያደርጉ አካላት፣ በኤንጂኦ፣ በማህበራቶች፣ በወጣቶች ማህበር፣ በልማት፣ በዲያስፖራ በኩል በሚደረጉ በባህል በምናምን በባህል ግንኙነቶችና በንግድ እንዲሁም በተለያዩ ግንኙነቶች በማህበራዊ ግንኙነቶች ነው መጀመር ያለበት። የህዝብ ለህዝብ ግንኙነት ማለት እሱ ነው። ኦኬ ዌል ግን ፋኖም በትክክል ለህዝብ ቲፒኤልኤፍን በትክክል ለህዝብ ቆሞ የፋኖንም የአማራንም ህዝብ ትግል ኮዝ በማያጠፋ መልኩ የትግራይንም በማያጠፋ መልኩ ወክለው ቢመጡ ኦኬ ማህበራዊ መሰረታቸውን ህዝባቸውን እንዲጠቀሙ የትግራይና የአማራ ግንኙነት እያሉ እየደለሉ አገዛዙን ቢመቱ ደስተኛ ነበርኩ። የህዝብ ጥቅም በሚያሰጋ በሚጥስ መልኩ መጥቶ እንደገና ደግሞ የህዝብ ውክልና ሌጂቲሜሲ የሚሰጥ የትግራይና የሰሜን ግንኙነት የሚል ሆነ። ወያኔን የትግራይ ህዝብ እንኳ ቢተወው የትግራይ ህዝብ እንኳ ባይደግፈው አስገድዶ አማራና ትግራይ ግንኙነት በሚል ቄስና ጳጳስ ወካይ ሆኖ እንዲመጣ በፋኖ ውስጥም አይ ፋኖ አሁን የምታደርገው እንቅስቃሴ ይሄኛው አመራርህ የትግል መስመር ስህተት ነው ብለን እንዳንቃወመው የምንቃወመው ከመሆን አልፎ አማራን ወክሎ የሌላ ቡድን አጋር ሲሆን የአማራ ምናምን ተብሎ አሁን እነዘመነ ተሳስታችኋል ብለን እኛ ስንታቻቸው
ትችቱን የሚውጥ ነገር የአማራ ተወካይ ሆኖ ከሌላ ጋር እየተደራደሩ የሚያስገኝ ሆነ። ስለዚህ የህዝብ ጥቅም እስካላስከበሩ ድረስ የህዝብ ግንኙነቱ መደረግ ያለበት በሌሎች ተቋማት ነው፣ ከትጥቅ ትግል ውጭ ባለ። ቢኮዝ የትጥቅ ትግል አንደኛ አሸባሪ ተብሎ ሊፈረጅ የሚችል ብዙ እንትን ያለበት ዲሞክራሲን የማይፈቅድ ብዙ ተቋማትን ሊያሳትፍ የማይችል ሰላማዊ ተቋማትን ሊያሳትፍ ይችላል። ስለዚህ ህዝብ ለህዝብ ሲባል ግን ከዛ ብሮድ ነው ሴንሱ። እንዳልኩት ነው በትክክል የህዝብ ኢንተረስቱ። አሁን ለምሳሌ የአማራ ፋኖ ከወያኔ ጋር ከኦነግ ጋር ከሌሎቹ ጋር በዚህ መልኩ ህዝቡ ጥቅሙን አስከብሮ መጥቶ ቢከራከረ ራሱ ከአሁን በፊት ካለው በደል ይልቅ የሚቀጥለው እንደዚህ ነው ቢል የህዝብን ኢንተረስት አስከብሮ አማራው አንድ ሆኖ ከውስጥ ያለውን ሳይመታ፣ ግን አማራው ጋር አልሰራም ብሎ ከወያኔ ጋር ሲመጣ ህዝብ እንዴት ነው ሊቀበል የሚችለው? ከሆነ የአማራ ህዝብ የትግል መስመር ጋር አልሰራም ብሎ ከሌላ ግን ዘር ማጥፋት ፈጸምብን ከምንለው ጋር እሰራለሁ ሲለን በቀላሉ ህዝብን እንዴት ፉል አደርጋለሁ ብሎ ያስባል አንድ ኃይል። ይህ በጣም አደገኛ ነው። ስለዚህ በመርህ መሆኑ መታወቅ አለበት። ብዙ ሰዎች ተቃውሞዎቹን ጭፍልቅ አድርገው አንዳንዱ ብልጽግና ይላል ስትቃወም ሲያይ ምክንያትህን ሳያውቀው ሳይጠይቅ ወይ ደግሞ እሱ ሳይረዳ የሚቃወም ሰው በሙሉ ጨፍልቅ አድርገው ነው አብዛኛው አማራ ገብቶት ይሄ ነገር ስጋት ነው የሚለው። ተቋረጥኩኝ። አሁን መጣል ያ እና በኮዝ ነው አብዛኛውን ሰው የሚቃወመውን ሰው ጨፍልቆ ብልጽግና እያለ ስላየው ነው እንደው እንድገባ ያስገደደኝ። ኮዞች አሉ፣ እነዚህ ናቸው ኮዞቻችን። እኔን ወክሎ አንድ ሰው ሌላ ቦታ ሄዶ ስለኔ እንዲከራከር መጀመሪያ እኔ ማምነው ነው ወይ እኔ ጋር ፖዚቲቭ ግንኙነት አለው ወይ ይሄ ሰውዬ? እንዴ በፋኖ እኮ ባለፉት ፕሮሰስ የአንድነት ምናምን ተብሎ የመጣው ፕሮሰስ እኮ እናውቀዋለን እኮ እንዴት እንደመጣ። ስለዚህ ይሄ ደግሞ የተደረገው ለዚህ ዓላማ መሆኑ ነው። ትልቁ ችግር ለዚህ ዓላማ ተብሎ የተደረገ መሆኑ ነው። ስለዚህ እኔ ቆም ብለው እንዲያስቡ ፈልጋለሁ። የፋኖ ኃይሎች በአመራሩ ደረጃ በቃ ይቅርባችሁ። የጎጃም ባለሀብት ብልጽግና ሚዲያውን ምኑን ተቆጣጥራችሁ የጎጃሞቹ ወንድሞቻችን እንዲመሩ ለማድረግ መሞከራችሁ ስተት መሆኑን እመኑ በመጀመሪያ ደረጃ። ወያኔም ደግሞ ይሄን አድቫንቴጅ ወስዶ እኔ ጎጃምን አልወረርኩምና ለወልቃይት ለራያ ለሌላው ችግር የለውም በሚል መጥቶ ይህን ማድረግ የለበትም። ዋና ዓላማው ግን ህዝብን ተቀባይነት እንዲያጠፋኑ እንዲኮስ ስለሆነ እየተሳካላቸው ነው። አንድ ማሳያ ልጥቀስ ለዚህ ለንግግሬና ልጨርስ። ታስታውሳላችሁ ከ2 ዓመት በፊት ሊሆን አይደለ አፋሃድን ፍለጋ ወይም የተደራጀ አማራ ፋኖ ኃይል አለ ብሎ ዓለም ዳውንት ድረስ መጥቶ ነበር። የአሜሪካ ተወካይ፣ የአፍሪካ ህብረት ተወካይ፣ የአውሮፓ ህብረት ተወካይ መጥተው ነበር። ያኔ ሲመጡ ወያኔን ፍለጋ አልመጡም፣ ኦነግን ፍለጋ አልመጡም፣ ሌላውን ፍለጋ አልመጡም። ኢቭን ወደ አገዛዙም አይደለም የሄዱት፣ ወይስ ፋኖ ብለው ነው የመጡት። ተጽዕኖ ተፈጥሮ ነበር። ያን ጊዜ እኛ በሌለንበት የኛ ሻንጉልቶች ሳይገቡ ድርድር አድርጎ ሌጂቲሜሲ ሊያገኝ ነው ይሄ ኃይል። ለታክቲክም እኮ ድርድር አድርገህ ለህዝብም ረፍት እኮ የሆነ ነገር እኮ ልታረግ እኮ ትችል ነበር። እኔ በወቅቱም አልተቃወምኩም አደረጉ ሲባል። ግን የነበረውን ጫጫታ ታስታውሳላችሁ። አደረጉ ፋኖ የነበረውን ጃይንት ሌጂቲሜሲ የነበረውን ፓወር በኢትዮጵያ ተቃዋሚ ውስጥ የነበረውን የበላይነት ያኔ በዛ ማየት ትችላላችሁ። ሁለተኛ ማሳያ በወቅቱ ይደረግ የነበረው አሁንም እየተደረገ ያለው የሰላማዊ ንቅናቄና ፖለቲከኛ ልደቱ አያሌው የሚመሩት አንድ ጥያቄ ተጠይቀው ነበረ። ሽግግር ስታደርጉ እንደ መከላከያ የሚያገለግለው ኃይል ምን አይነት ያለው ሞገስ ጋር ነው የተጠየቀውን ጥያቄ። ያው በኃላፊነት በተወካይነትና በሊቀመንበርነት ስለነበር በወቅቱ አሁን እንኳን ሌላ ነው መሰለኝ የተወከለው ፕሮፌሰር ስቄል ነው ምናምን እና ያኔ የመለሰው ልደቱ የመለሰውን አስታውሳለሁ ሰብሳቢ ስለነበረ። አሁን ያለው ይሄ ታጣቂው ኃይል የፋኖ ኃይል ከፊት ያለው ያው ሰው ስለሆነ ይሄ ሌሎቹንም ታጣቂዎች አሰባስቦ ሽግግሩን ይመራዋል ነበር የሚባለው። ኦኬ ከዛ በኋላ ያንን በጫጫታ ዳውን አድርገው አፋሃድን አፍርሰው አፋብን ብለው ከመጡ በኋላ ከወያኔ ጋር የሚያደርጉትን ግንኙነት እኔ ተናግሬያለሁ። ፋኖን አኮስሳችሁ ወያኔን ከፍ አድርጋችሁ ልታመጡ ነው ተው ብያለሁ። አሁን ምንድን ነው ያለው ሪስፕሮካል? ዓለም የሚመጣው ወያኔን ፍለጋ ነው። ዓለም የሚመጣው ወያኔና ብልጽግናን ሊያገላግል ነው የሚመጣው። አሁን ፋኖ በባለፈው በፓርላማ እንኳን እንዳይነሳ ሆኗል። ለምን? በራሱ ጊዜ ከወያኔ ጫማ ስር ገብቶ ወያኔን ከፍ አደረገ። ያለ መርህ በመርህ ቢሆን ችግር የለው። ነገ ከነገ ወዲያ ወያኔም ሲደራደር አብሮ ሊደራደር። አሁን ግን እንደ መጠቀለል አድርገውና ኦኬ እየጨረስክ ነው። አሁን ግን ቢደራደር እንኳን አሁን ወያኔና ብልጽግና እየተነጋገሩ ነው። በነገራችን ላይ ነገር መናገር እፈልጋለሁ።
አንጓለው እሱን ሊያስቀሩት ነው የትም። ስለዚህ እኔ መናገር የምፈልገው ለፋኖ ማስተላለፍ የምፈልገው አንደኛ አመራራችሁን በዚህ መልኩ በተሳሳተ የመጣውን አመራር በትክክል አማራዊ እንዲሆን አድርጉት። ሁለተኛ የህዝቡን የባለፈ 3-4 ዓመት ትግል ተመልሶ እንዲስተካከል ያሏችሁን ስህተቶች አሁን የጠቀስናቸውን አስተካክላችሁ ኢንተርሚዲየተር የሆነ የአማራ ኃይል እንዲቆጣጠር አድርጉ። በመርህ ተንቀሳቀሱ። አመሰግናለሁ። እሺ መልካም ጥሩ ብላል። ጥሩ ያነሳቸው ነገሮች አሉ። ስለዚህ ለፋኖም እንደዚሁ እንደምንታገለው እንደምንቆረቆረው ሁሉ ደግሞ በህዝቡ ላይ የሚደርሱ ነገሮችን መረጃ ኔትወርክ እየሰራችሁ ማናችሁም አሁን ስልክ ስላላችሁ ሁላችሁም ኔትወርክ ስላለ በሶሻል ሚዲያ እንደው ይሆነኝ ብላችሁ ተጨባጭ መረጃዎችን በየትኛውም አካል ይሁን ከህዝብ የሚበልጥ ነገር የለም። ህዝብ ላይ የሚደርሱ ነገሮችን በቃ ተሸቁሮሮ ይሄ የማደርገው ወጣብኝ ብሎ እስኪያቆም ድረስ ሁሉም ማጋለጥ አለበት። አሁን ሚዲያው ለሁለት ተከፍሎ የመንግስቱን የበላይነት በፋኖ የበላይነት ለመውሰድ ፕሮፓጋንዳ እንጂ የሚጨፈጨፈውን ህዝብ አይናገርም። ድሮንም ጥሎ ጨፈጨፈ፣ በውጊያም ተጨፈጨፈ፣ በምንም ተጨፈጨፈ አይናገርም። በፋኖ በኩል ያሉትም እንደዚሁ ጓጉተው እየዘገቡ ያሉት ፕሮፓጋንዳውን ምላሽ ለመስጠትና ለዛ ነው እንጂ ህዝቡ ላይ ያለው ነገር እየተነሳ አይደለም። በደንብ እንደው አስተውላችሁ አይታችሁት ከሆነ ማለት ነው። ፋኖ ላይ ያለን እንዳለ ሆኖ ግን ህዝቡ ላይ ደግሞ ያለው ነገር በደንብ መታየት አለበት። ሁለተኛ ማሳሰቢያዬ የግድ ካልተጣመርና እናሸንፍ የሚል የአማራ ማሸነፍ እኮ ህብረተሰቡን በፖለቲካ መሳል ጭፍጨፋውን እኛን የሚጨፈጭፍ ስርዓት አይቀጥልም ብለን እምቢ ማለት ነው። ዘር ማጥፋቱን ለማስቆም ግዴታ እንደሌሎቹ የግድ ቻምበሩን በበነጋው መቆጣጠር አይደለም እና የእኛ ማሸነፍ ህዝባችን የሚጨፈጭፍ ስርዓት እንዳይኖር እንቅፋት መሆን ስለሆነ በ45 ቀን በ20 ቀን ምናምን ካላስወገድ ነው የሚል ነገር መወሰድ የለበትም። ስለዚህ የኛ ማሸነፍ ከዛ ድረስ ስለሆነ የምትፈሩ ሰዎች መኖር የለባችሁም። ፋኖ አሸንፎም ነበር ባለፈውም፣ አሁንም ያሸንፋል። ወደፊትም እንደምናሸንፍ ማወቅ አለባችሁ። የኛ ማሸነፍ ኖት ነሰሰርሊ ግዴታ መንግስት ገለባብጠን ቀይረን አስማምተን ሌላው መስጠት አይደለም። በቃ እኛን የሚገል ስርዓት ማስቆም እኛ ማሸነፍ ነው። እኛን የሚገል ስርዓት እንዳይገዛ ማድረግ ማሸነፍ ነው። ሌላው እንደ ሀገር ነው የሚያስጨንቀን። ስለ ሀገር መፍረስ መቀጠል ጉዳይ፣ ስለ ኢኮኖሚ፣ ስለ ፖለቲካ፣ ስለሚቀጥለው መዋቅር ምናምን እሱ እንደ ሀገር ነው። ፐርሰናሊ እኛ የተነሳንበት የታጠቅንበት የአማሮች ጉዳይ እኛን የሚገል ስርዓት እንዳይገዛ ማድረግ ስለሆነ ያ የእኛ ማሸነፍ ስለሆነ ሩቅ አይደለም። ከአሁን በፊትም አሸንፈነዋል። አሁንም እያሸነፍነው እንቀጥላለን። ይህን ነው የምለው። አመሰግናለሁ።